እግዚአብሔር አይናችንን ይክፈታ ወንድሞች አይናችን ታውሯል እውነትና ውሸቱን መለየት አቅቶናል ለዚህ ነው ወንድማችን ሊቀ መዘምራን ይልማ የዘመረው መዝሙር መጽሐፍ ቅዱስ ላይ ያለ በለሚወስነኛ አይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካታጉርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ ይሰማናል ወንድሞች የክርስቶስ ድምፁ የልቦናዬ አይን ፈጽሞ ታውሯል አይኔን ፈውስልኝ በርጤሜዎስ ይላል አይናችን ይፈውስ ጮኻለሁ ጌታ ማረኝ ብዬ በውስጥ እየታየኝ ሲምረኝ ጌታዬ በውስጥ እየታየኝ ሲምረኝ ጌታዬ አንተን አይሰማህም ይሉኛል ብዙዎች በኃጢአት ሰንሰለት ታስረሃል እግር በኃጢአት ሰንሰለት ስለዚህ አትልፋ ሲኦልን ጠብቃት እንደዚህ ቢሉኝም ጮኻለሁ ሳልታክት እንደዚህ ቢሉኝም ጮኻለሁ ሳልታክት በርጤሜዎስ አይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁን ከብዙ ካታጉርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ በግልጽ ይሰማኛል የከበበውን ሰው ገደል በሉ እያለ በደሌን በደሙ ዋጋ እየከፈለ ስለኔ የሞተው ኢየሱስ ይመጣ የልቦናዬን አይን ገልጡ ችልች ምታስቢ የልቦና አይን ነው የሚያስፈልገን የልቦናዬን አይን እግዚአብሔር ይግለጥልን ወንድሞቼ እግዚአብሔር አምላክ ስለዚህ ዝማሬ የተመሰገነ ይሁን አሁን የሚያስፈልገን የልቦና አይናችን እንዲከፈት እውነትንና ውሸትን መለየት እንድንችል ወገኖች ዛሬ የጠፋው እሱ ነው ለዚህ ነው እንግዲህ መድኃኒታችን ኢየሱስ ክርስቶስ በዛ በቤተ መቅደስ ተገኝቶ ታሪኩን እንዳልኳችሁ ዮሐንስ ወንጌል ምዕራፍ 8 ላይ ሙሉን አንብቡ ታገኙታላችሁ እና ፈሪሳውያንን ሰዱቃውያንን የአይሁድ እምነት ተከታዮች ወደ ክርስትና የመጡትን ሰዎች እዛው ቤተ መቅደስ ቁጭ ብሎ አስተማራቸው ለዚህ ነው እውነት ነፃ ታወጣችኋለች እውነትን ፈልጉ ያዟት ኑሩባት አለበለዚያ ግን ከነ ባሪያዎች እንደሆናችሁ ትጠፋላችሁ ብሎ አላቸው በዛ ቃል ውስጥ እንግዲህ ራሱ ቃሉ እንደዚህ ይላል ባነብላችሁም ጥሩ ነው እንደዚህ ይላል ይሄን ሲናገር ብዙዎች በሱ አመኑ ይላል ዮሐንስ ወንጌል ምዕራፍ 8 እኔ ከ30 እስከ 44 ላንብብላችሁ ሙሉም ብታነቡት ህይወት ነው ሙሉ ቃሉን ታገኙት እንደዚህ ይላል ይሄን ሲናገር ብዙዎች በሱ አመኑ ኢየሱስ ያመኑትን አይሁድ እናንተ በቃሌ ብትኖሩ ስሙኝ አላችሁ በቃሌ ብትኖሩ በእውነት እናንተ ደቀ መዛሙርቶቼ ናችሁ በቃሉ ሲያልኖር ደቀ መዛሙርት አይደለም ተከታይ አይደለም ክርስቲያን አይደለም አላ ተከታይ ደቀ መዝሙር ማለት ተከታይ ማለት ነው የማ ተከታይ የኢየሱስ ተከታይ ደግሞ ማን ነው ክርስቲያን ማለት ነው እሱ ክርስቶስ እኛን ክርስቲያን አሰኘ ስለዚህ ኢየሱስ ምን አለ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ አንደኛ ቃሌ በውስጣችሁ ቢኖር ሁለተኛ በቃሌ ብትኖሩ ያን ጊዜ ነው እናንተ ተከታይ የምትባሉት አለበለዚያ የደከማችሁ ነው
ቁጥር 32 ላይ እንደዚህ ይላል እውነትም በቃሌ ብትኖሩ እውነትን ታውቃላችሁ ትለያላችሁ አትወናበዱ ኢትዮጵያውያን ስሙ ወንድሞቼ ኦርቶዶክሳውያን ስሙ ዛሬ አወናባጅ በዝቷል ውሸተኛ አስተማሪ በዝቷል እኔ ወንድሞቼ በትህትና አላችኋለሁ አይናችሁን ክፈቱ ምን አለ በቃሌ ብትኖሩ በእውነት ደቀ መዛሙርቶቼ ናችሁ እውነትን ታውቃላችሁ እውነትን ታውቃላችሁ የትኛው ነው እውነት የትኛው ሐሰት የሚለውን ታውቃላችሁ ያቺ እውነት ደግሞ አርነት ታወጣችኋለች ያቺ እውነት ነፃነት ትሰጣችኋለች አለች ቁጥር 32 ላይ እውነትን ታውቃላችሁ እውነት አርነት ያወጣችኋል አላችሁ እነሱ መልሰው እንደዚህ አሉት እንደኛ ተከራካሪዎች ነው እኛ በጣም ተከራካሪዎች አይደለም ደሞ እኮ ሰው አውቆ መከራከር አንዴ ጥሩ ነው ያው የሚያቆም የማያቆም ይከራከራል ምናልባት ያላውቁት ብሎ ቆይ በጣም አይለኛ ተከራካሪዎች እንደዚህ አሉ እነሱ መለሱና እሱ ምን ስላላቸው እውነት እንደዛ ቃሌ በእናንተ ካለ እውነትን ታውቃላችሁ እውነትም ደግሞ አርነት ያወጣችኋል አላቸው እነሱ መልሰው የአብርሃም ዘር ነን ለአንድስ እንኳን ከቶ ባሮች አልሆንም አሉ አንተ አርነት ትወጣላችሁ እንዴት ትለናለህ እባክህ አሉት እኛ ባሮች ሆነን አናውቅም እኛ እኮ የአብርሃም ልጆች ነው ሃይማኖታችን እኮ የአብርሃም ሃይማኖት ነው ቤተ መቅደሱን አታይም እንደኛ ምን የሶሎሞን የሰራው ቤተ መቅደስ እኮ ያመለክን ነው እንዴት እንደዚህ ትለናለህ አሉት ቁጥር 34 ላይ ኢየሱስ መልሶ እንደዚህ ሲል እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ባሮች ናችሁ ያልኳችሁ እንዳልተገዛችሁ አውቃለሁ ነገር ግን የኃጢአት ባሮች ናችሁ ለምን ስራችሁ ሁሉ ካህን ብትሆኑ አገልጋዮች ብትሆኑ ምእመናን ብትሆኑ ሐሳባችሁ መግደል ነው ልክ እንደኛ እኛ እንዴት መስቀላን አድርገን አይደለም እንገለው መስቀላን አድርገን እኮ መስቀላን አድርገን እንገላለን ነው እንዴ አላችሁ እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ባሪያ ደግሞ ለዘላለም አይኖርም ይጠፋል ለዘላለም ይቀጣል ማለት ነው ለዘላለም የሚኖር ማን ነው ቃሉን ሰምቶ እንደ እግዚአብሔር ሐሳብ ይሄደ ልጅ ግን ለዘላለም ይኖራል ይልና ቁጥር 36 ላይ እንደገና ስለራሱ ሲያወራ እንደዚህ አለ እንግዲህ ልጅ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ልጁ ማለት ኢየሱስ ክርስቶስ የእግዚአብሔር ልጅ ነፃ ካወጣችሁ ነፃ ናችሁ አለበለዚያ ግን ችግር ነው ስለዚህ ለአይሁድ እየነገራቸው ያለው እነዚህ ሰዎች በእሱ አያምኑ ልጁ ወደ ልጁ መምጣት ያስፈልጋል ወደ ገዛ ወገኖቹ መጣ የገዛ ወገኖቹ አልተቀበሉትም ላመኑት ለተቀበሉት የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው ይሄንን አንቀበልም አሉ እግዚአብሔር የገለጠውን የንጸጋ እንወስድም አሉ ስለዚህ እናንተ ባሮች ናችሁ ነፃ ግን የሚያወጣችሁ ማን ነው እውነት ነፃ የሚያወጣችሁ ማን ነው ልጁ እውነት ምንድነው እውነት አንደኛ ፋክት ማለት ነው እውነት አንደኛ ፋክት ሪያሊቲ የሚረጋገጥ አንደኛው ትርጉም እውነት ሁለተኛ እውነት ማለት እግዚአብሔር እውነት ማለት ኢየሱስ ክርስቶስ እኔ እውነት ነኝ አለ አይደል ያለው እኔ መንገድም እውነትም ሕይወትም ነኝ አለ ስለዚህ ልጁ ነፃ ካወጣ እውነት ነፃ ያወጣችኋል ያለው አንደኛ እውነትን ስታውቁ ስለምትረዱ ስትረዱ ዕውቀት ይኖራችኋል ያ መረዳታችሁ ነፃ ያወጣችኋል አንድ ሁለተኛ እውነት የተባልኩ እኔ ኢየሱስ ክርስቶስ ነፃ ካወጣችሁ ነፃ ናችሁ የዘላለም ሕይወት አላችሁ አለ እንዲህ አላቸው ኢየሱስ መልሶ እንዲህ እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ባሪያ ደግሞ ለዘላለም በቤት አይኖርም ልጅ ግን ለዘላለም ይኖራል ያሱ ልጅ ማን ወደ ገዛ ወገኖቹ መጣ የገዛ ወገኖቹ አልተቀበሉት ለተቀበሉት የእግዚአብሔር ልጆች ልጅ እንዲሆን ስልጣን ሰጡ ልጅ ግን ለዘላለም ይኖራል እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ የአብርሃም ዘር መሆናችሁን አውቃለሁ ነገር ግን ቃሌ በእናንተ አይኖርም የአብርሃም ልጆች ነን የአይሁድ እምነት ተከታዮች ነን እግዚአብሔር አባታችን ነው ትላሉ ቃሉ በውስጣችሁ የለም ቃሌ በእናንተ አይኖርም ለዚህ ነው ልትገሉኝ ትፈልጋላችሁ ቃሉ ቢኖር ሰው አይገድልም ኢትዮጵያውያን በደም ስሙ
ዛሬ እኮ ቤተ ክርስቲያን እኮ ምናገለግል ሰዎች አዎ መስቀላችንን አንስተን እኮ ከእርቅ ይልቅ ጦርነትን እኮ ፑሽ የምናረግ ሰዎች ብዙዎች ነን አዎ ብዙዎች አለ መልካም የሚሰሩ እንዳሉ ሁሉ ደግሞ እንደሚያደርጉ በቃ አይተናል ያየነው አይደል ስለዚህ ምን አለ ለምንድን ነው ቢል ቃሌ በእናንተ አይኖርም ቃሌ በውስጣችሁ ቢኖር ልትገሉኝ አትፈልጉም ሰው ልትገሉ አትፈልጉም በነገራችን ላይ ክርስቶስን ብቻ እኮ አይደለም ቁጥር 1 ላይ ወደ ላይ ወጣ ብላችሁ ስታነቡ አንዲት ዘማዊ ታያዘች ብለው ይዘው መተው ዛቸው የዛን ቀን ነው በነገራችን ላይ እንት ያስተማሩ አንዲት ዘማዊት እህት ዘምታለችና ብለው አንከብክበው አሯሩጠው ይዘዋት መጡ ጌታው እቺ ሴት የችኮላቸው ብዛት ለመግደል የችኮላ ግን የሃይማኖት ሰዎች ናቸው ካህናት ናቸው ፈሪሳውያን ናቸው የሕግ አዋቂዎች ናቸው ጥሩ ምእመናን ናቸው ግን ሰው ለመግደል በጣም የቸኮሉ ናቸው ልክ እንደኛ እኛ ለመፍረድ ለመግደል በጣም እንቸኩል የለ እንዴ አይደለም ወንድሞቼ ዋሸው ስለዚህ ያችን ሴት አመጡና ጌታ ሆይ እቺ ሴት ስትዘሙት ተይዛለች ስለዚህ ልትገደል ይገባታል አንተ ምን ትላለህ አሉት ይሄንን ያሉበት ምክንያት ወገኖቼ አንድም ቸኩለዋል ሴትዮዋን ለመግደል ሁለቱም ደግሞ ኢየሱስ ክርስቶስን ራሱን ሊያጠምዱት የእግዚአብሔር ሰውን አያጠምድም እኛው ስንቶችን ለማጥመድ እንሞክራለን የእግዚአብሔርን ቃል እኮ ብዙ የሚሰሙ ሰዎች ተምረው ተሰምተውት ለራሳቸው ህይወት ከማዋል ይልቅ ምን ይሆን ይሄ ሰው የሚያስተምረው ይሄ ሰው ብለው ሲሰነካከሉ ነው የሚሉት ይሄኮ በዘመናችን እኮ በየቀኑ እኮ ምናየው ጉዳይ ነው እነሱ ላይ ብቻ ጣት መጠቆም አይሰለም ስለዚህ ምን አላቸው ያችን ሴት አመጡና ምን ትላለህ አሉት እሱን ሊከሱት ፈልገው ከሳሾች ናቸው ከሳሽ ማን ነው ብያቸዋል ስራቸው ሁሉ የሰይጣን ነው መግደል የሰይጣን ነው መክሰስ የሰይጣን የእግዚአብሔር ሰው የሆነስ ህይወትን መስጠት ለዚህ እኮ ነው ሐዋርያት ምን አላቸው ከእንግዲህ ወዲያ እናንተ አሳስ ጋር ያደሉ አትሆኑም ይልቁንም ሰውን የምትይዙ የሰው ልጅን የምትይዙ ሰው ለህይወት ለዘላለም ህይወት የምታጠምዱ ትሆናላችሁ አያችሁ ሰው የእግዚአብሔር ሰው ሲሆን ሰው አይገድል ህይወት ሰጪ ይሆናል አገልጋይ እኮ የተጠራው አንድ ሰው ቄስ ቢሆን አንድ ሰው ዲያቆን ቢሆን ወገኖቼ የተጠራው ህይወት እንዲሰጥ ካህን እኮ ህይወት እንዲሰጥ ነው የተጠራው ነው እኮ ካህን እኮ የሰው ልጅ የሆነን እኮ የእግዚአብሔር ልጅ እንዲሆን አጥምቆ እኮ በእግዚአብሔር መንፈስ የሚሰራ ሰው ህይወት እንዲሰጥ እኮ የተጠራው ግን አንድ ካህን ነኝ የሚል ሰው ሰውን ግደሉ ካለ is very scary ስለዚህ ያችን ሴት አምጥተው አሉት ሊፈትኑት ነው የሷ ታሪክ ውስጥ በሰፊው አልገባም ግን እሱ ጋር የሚያሳዝን ታሪክ አለ ሴትዮዋን አንከብክበው ይዘዋት መጡ ሴትዮዋ ወገኖቼ ዝሙት የፈጸመችው ከነፋስ ጋር ነው እንዴ ወንዱ የት ሄደ አያችሁ ደብል ስታንዳርድ እኛ ጋር የት ሄደ ወንዱ እሱን እንኳን አላመጡትም ካህና ዲቆይስቲ ነስቲ ጉዳይ ወንዱ ሴት አለ እድል እንኳን አልሰጧትም እኮ ወገኖቼ ስለዚህ እንድትገደል ፈለጉ ሙሴ በርግጥ ብሏል ዝሙት በዛን ዘመን ዝሙት የፈጸመ ይገደል ብሎ ይተወግሮ በድንጋይ ብሏል ህጉ ይላል ክርስቶስም ህጉን አይሽረው ወደ ምድር ጻፍ አረገና ከናንተ ኃጢአት የሌለው የመጀመሪያውን ድንጋይ ይወርወርበት አላት ሁሉም ሰዎች እንደሷ ዝሙት ፈጻሚዎች ስለነበሩ በመቅደስም ያሉት ከዛ ውጭም ያሉት ኃጢአተኞች ስለነበሩ ቀስ ይያሉ ጠፉ ወንድሞች ከዛ ማንቀረ እሱና እሷ አንቺ ሴት ከሳሾች ይሸታሉ አልፈረዱብሽም አለ አንድም እንኳን ያለችው አንድም እንኳን የለም አንድም እንኳን ሰው ሁሉ ኃጢአተኛ ነው ይላችሁ አንድም እንኳን የሚለው ቃሉ ኪዱና አንድም እንኳን የለም በእኔም አልፈረዱብሽም ነገር ግን ካሁን ወዲያ ኃጢአት እንዳታደርጊ ብሎ አሰናበታት እውነት ነፃ ያወጣል ማለት እቺ ሴት ነፃ ወጣች ኢየሱስ ክርስቶስ እውነት የተባለ ኢየሱስ ክርስቶስ ነፃ ወጣት እውነት ነፃ ያወጣል እውነት ማን ነው እዚህ ጋር ኢየሱስ ክርስቶስ ቅድም ነግሬያችኋለሁ ነፃ ወጣት ማራት እኛ ግን መማር እንኳን አናውቅም ስለዚህ ምን አለ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ የአብርሃም ዘር መሆናችሁን አውቃለሁ ነገር ግን ቃሌ በእናንተ አይኖርም ልትገሉኝ ትፈልጋላችሁ እኔ በአባቴ ዘንድ ያየሁትን እናገራለሁ በአባቴ ዘንድ
አባቴ ሕይወት ይሰጣል እኔም ሕይወት እሰጣለሁ ያንን ነው ማደርገው እናንተም ደግሞ ያባታችሁን ነው የምታደርጉት አባታችሁ ዲያብሎስ ነው እሱ ገና ከመጀመሪያ ጀምሮ ነብሰ ገዳይ ነው ሲገል ነው የኖረው አሁንም ይጋል እሱ ሐሰተኛ ነው እናንተም ደግሞ ከአባታችሁ ዘንድ ያያችሁትን ነው የምታደርጉት አላቸው ወገኖቼ እና መድኃኒታችን ኢየሱስ ክርስቶስ እንደዚህ ብሎ አላቸው በዚህ ውስጥ እንግዲህ ስለነሱ ታሪክ ተርከን መሄድ አይደለም እኛስ ሕይወታችን እንዴት ነው ሲታይ ወገኖቼ በብርሃን ውስጥ ነው ያለነው ወይስ በድቅድቅ ጨለማ ውስጥ እውነት በውስጣችን አለ ወይስ በሐሰት ነው ውስጥ ነው ያለነው እኛ የቅዱሳን ልጆች ነን ወይንስ አይደለንም እኛ የእግዚአብሔር ልጆች ነን ወይንስ አይደለንም የጠላት ልጆች ነን we have to ask ourselves ይሄንን ደግሞ ከዚህ ደግሞ በምን እናቃለን ቃሉ በውስጣችሁ ቢሞላ እውነትን ታቃላችሁ ቃሉ በውስጣችሁ ቢሞላ እውነትን ታቃላችሁ እውነት ደግሞ ነፃ ታወጣችኋለች ስለዚህ ራሳችሁን መርምሩ ክርስቲያን ነኝ ማለት ብቻውን በቂ አይደለም በሃይማኖት ብትኖሩ ራሳችሁን መርምሩ አለ ያችሁ ትምህርቴን እየተቀለልኩ ሄዳለሁ እና በተለይ ወገኖቼ ሌላ ይዛችሁ ባትሉ የክርስቶስ ደቀ መዝሙር ነኝ ወይንስ አይደለሁም ይሄንን ራስን መፈተሽ አስፈላጊ ነው ምንድነው ያለው በእኔ ብትኖሩ ቃሎቼ በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሆንላችኋል ዮሐንስ ምዕራፍ 15 ላይ ሂዱና አንብቡት ሙሉ ዮሐንስ ወንጌል ምዕራፍ 15 ከቁጥር 5 እስከ 8 ማንበብ ትችላላችሁ እኔ ግን በእኔ ብትኖሩ በእኔ በክርስቶስ ብታምኑ አርጉ ያልኳችሁን ብታረጉ አታድርጉ ያልኳችሁን ብትተው በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይደረግላችኋል አላቸው በእኔ የማይኖር ቃሌ በውስጡ የማይኖር ግን ወደ ውጪ ወረወራል የሚለው ቁጥር 6 ላይ በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጪ ይጣላል ይደርቃል እነሱም ሰብስበው ወደ እሳት ይጥሉታል በእኔ የማይኖር በጨለማ የሚኖር በእኔ በክርስቶስ የማይኖር ይልቁንም በጠላት አሰራር የሚኖር ሰብስበው እንደ ጭራሮ ወደ ውጪ ይጥሉታል መቃጠል አለ ብሎ አላቸው ይሄ መድኃኒታችን ኢየሱስ ክርስቶስ እኔ እውነተኛ የወይን ግንድ ነኝ ገበሬው አባቴ ነኝ ባለው ላይ በእኔ ብትኖሩ ፍሬ ታፈራላችሁ ቃሌ በተለይ በውስጣችሁ በሙላት ካለ ፍሬ ታፈራላችሁ ፈተና እንኳን ቢኖር መገረዝ ቢኖር እንኳን አንዳንዴ ፈተና የሚባለው ግርዘት ነው እዚህ ላይ የሚያወራው ስለ ወይን ተክል ስለሚያወራ ህመም እንኳን ቢኖር ይበለጠ ታፈራላችሁ በእሱ አባቴ ደስ ይለዋል እኔ ደስ ይለኛል ስለዚህ በእኔ ኑሩ አለ በእኔ ኑሩ ቃሎቼ ደግሞ በእናንተ ይኑሩ ቤተክርስቲያን መሄዳችሁ ጥሩ ነው ቤተ መቅደስ መሄዳችሁ መልካም ነው ነገር ግን ዓላማውን ተረዱ እግዚአብሔርን አግኝቻለሁ ወይ ዝም ብዬ ነው ወይ መመላለሰው ብላችሁ ራሳችሁን ጠይቁ ብዙ ፍሬ ብታፈሩ ያን ጊዜ እኔ ደቀ መዛሙርት ናችሁ ቁጥር 8 ላይ ዮሐንስ ምዕራፍ 15 ቁጥር 8 ብዙ ፍሬ ብታፈሩ ቅድም ቃሎቼ በእናንተ ቢሞላ ደቀ መዛሙርቴ ናችሁ ብዙ ፍሬ ደግሞ ብታፈሩ ደቀ መዛሙርቴ ናችሁ ተከታዮች ናችሁ አለበለዚያ አትድከሙ እንዳትደክሙ ያለ ተስፋ ለማስቆረጥ አይደለም ወንድሞች እኛም እንዳንደክም ራሳችንን እንጠይቅ ደክመን መጨረሻ ላይ ስም የለም ሲባል አያሳዝንም አንድ ቀን በክርስቶስ ዙፋን ፊት እንቀርባለን መዝገብ ይከፈታል ሁለት መጻሕፍት አለ መጻሕፍትም አየሁ ይላል አንደኛው የሕይወት መጻሕፍት ነው የሕይወት መጻሕፍት ላይ ስማቸው የተጻፈ ሁሉ ወደ እግዚአብሔር መንግስት ገቡ ነው የሚለው ሲፈለግ ስም የለም ከተባለ የተሶሳት ስለዚህ ወገኖቼ የዋህን ዘመኑ የቀሳጢ ዘመኑ ውሸት የበዛበት ነው you just know what is so hard to learn እኔ እንኳን አንድ ግራ ይገባኛል የምድራዊ ነገር የምንማር ከሆነ ሰማያዊ ነገር ለመማር ምኑ እንደሚከብድ አላውቅም እና እዚህ ጋር ዋናው ነገር እንድትይዙ ነው የፈለገ ክርስቶስ ያስተማረው ማን ነው የሃይማኖት ሰዎች የሃይማኖት አስተማሪ የነበሩትን ለነሱ ነው ዮሐንስ ምዕራፍ 8 ያነሳ ነው እውነት ነፃ ያወጣቸዋል የተባሉ የሃይማኖት መሪዎች ናቸው ካህናት ናቸው አገልጋዮች ናቸው በቤተ መቅደስ ሁሌ መተው የሚያስቀድሱ ምእመናን ናቸው ለነሱ ነው እነሱ ግን እግዚአብሔር ተከተለናል ብለው ሲሉ ግን አልነበረ
በነጻነት አለን ከእግዚአብሔር ጋር ነን ሲሉ አይደላችሁም እናንተ ከእግዚአብሔር ጋር ሳይሆን በተቃራኒው ከጠላት ጋር ናችሁ አላቸው እኛ እንደዛ እንዳይሆንብን ወገኖቼ ዛሬ በተባለ ቀን መጠንቀቅ ራስን መፈተሽ ማየት ያስፈልጋል እና እግዚአብሔር ቃል በነገራችን ስለ እውነት ምንድነው በነገራችን ላይ መጣበታለሁ ግን እውነት ምንድነው ብለን ብንል እውነት ይሄ ጥያቄ በነገራችን ላይ እውነት እልሃለሁ ይላል መድኃኒታችን ኢየሱስ ክርስቶስ ደጋግሞ እውነት ምንድነው ብሎ ጲላጦስን ጠየቀ ኢትስትሩኮ እኔ ራሴ ኢትስትሩ አልኩ እውነት እኮ ነው አልኳቸው እውነት ግን ምንድነው እውነት ምንድነው ወገኖቼ የሚረጋገጥ እውነታ ፋክት ትሩዝ የሚረጋገጥ ሐሰት ያልሆነ በማስረጃ የሚረጋገጥ ሐቅ የሆነ ነገር ሄዶ ሰው ቢያረጋግጠው ትክክለኛ የሆነ ነገር እውነት ይባላል አንደኛው አንዱ ትርጉሙ ጥሬ ትርጉሙ በቃ የሚረጋገጥ የታመነ እንደውም የግሪኩና የአርማይኩ ላይ አንደኛው ሐቅ የተረጋገጠ ሲለው አሁን ደግሞ የአርማይኩ የሆነው ደግሞ የታመነ ትክክል የሆነ ነው ስለዚህ ወገኖቼ የእውነት ማለት ምንድነው ብለን ብንል የሚረጋገጥ ማንንም ሰው መጥቶ ሄዶ ቢያረጋግጠው እውነት ነው ስለዚህ እውነት አንዱ ትርጉም ይሄ ነው እውነት ሌላው ግን ምንድነው ብለን ብንል እግዚአብሔር ማለት ነው ኢየሱስ ክርስቶስ እውነት ነው እግዚአብሔር ሌላ ስሙ እውነት ነው ለዚህ እኔ እውነት ነኝ አለ ይሄ ብቻ አይደለም የእግዚአብሔር ባህሪ ወገኖቼ እውነት ነው እግዚአብሔር ሐሰት የለም በሰማይ ሐሰት የለም እውነት ማለት ይሄ ነው ይሄ ብቻ አይደለም ወንጌል እውነት ነው የእግዚአብሔር ቃል እውነት ነው እውነት ነፃ ያወጣችኋል ወንጌልን ብታውቁ ነፃ ትወጣላችሁ ለምን ያ ወንጌል ወደ ክርስቶስ ያቀርባችኋል ስለዚህ ወገኖቼ እውነት ማለት ይሄ ነው እዚህ የእግዚአብሔር ቃል ስለ እውነት ሲናገር ምን እንደሚል ታውቃላችሁ አባታችን ቅዱስ ዮሐንስ እንደዚህ አለ በዮሐንስ ቅዱስ ዮሐንስ 3ኛ ዮሐንስ ምዕራፍ 1 ቁጥር 4 ላይ ልጆቼ በእውነት መንገድ እየሄዱ መሆኑን ከመስማት ይበልጥ ደስታ አለ ምን ደስ ይላል ልጆቼ በእውነት መንገድ እየሄዱ እንዳለ በእውነተኛው መንገድ ስለሱ ከመስማት እኔ እንደ አንድ አባት እንደ አንድ ጳጳስ ከዚህ የተሻለ ነገር ከዚህ የበለጠ ደስ የሚል ነገር ምን አለ ትድገምላችሁ 3ኛ ዮሐንስ ምዕራፍ 1 ቁጥር 4 ላይ ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ አለ እውነት እኮ ነው እኔ ያው ልጆች አሉኝ የነሱ አስተማሪዎች መጥተው ልጆቼ በእውነት የሚሄዱ ልጆች ናቸው ሲባል እንዴት ደስ ይላል አያችሁ ስለዚህ ወገኖቼ እዚህ ጋር አንድ ማንሳት የምፈልገው ነገር አለ ደስ ይላል ማለት እግዚአብሔርን ደስ ይላል ቅዱሳን ደስ ይላቸዋል በእውነት ስንሄድ አንድ ነገር እዚህ ጋር ቀደም ምንድነው ብያቸዋል እውነት ምንድነው አንደኛ እውነት ፋክት የሆነ ነገር የሚረጋገጥ ነገር ነው ብያቸዋል ሁለተኛ እውነት ምንድነው ራሱ እግዚአብሔር ስም ነው ራሱ እግዚአብሔር ነው ብያቸዋል እውነት የእግዚአብሔር ባህሪ ነው እውነት ኢየሱስ ክርስቶስ ነው ወንጌል እውነት ነው የእግዚአብሔር ቃል እውነት ነው ብያቸዋል እዚህ ጋር ግን አንድ ማነሳው የእውነት ምንጩ ማን ነው ሶርሱ ምንጭ ታውቁ የለ የአባይ ምንጩ የቱ ጋር ነው የአባይ ምንጭ ነገራችን ላይ አንደኛ ሀገር ምንጭ ነበረች እኮ ነስጣ ያደኳት አሁን እንትን ያለች ሄደች ያው አለች ምንጯ ይሄው ምንጭ የእውነት ምንጩ ሶርሱ መነሻ ማን እግዚአብሔር ነው ያችሁ የእውነት ምንጩ ማን ነው እግዚአብሔር ነው የውሸትስ ምንጩ ማን ነው ዲያብሎስ ነው ዲያብሎስ እሱ ገና ከመጀመሪያ ውሸተኛ ነው ገና ኤደን ገነት ይያል ውሸቱን ለሔዋን ምን አላት ለአዳም ምን አለ አያችሁ ገና ከመጀመሪያ ከዛም በፊት ጀምሮ እሱ ገና ከመጀመሪያው በመላእክት ዓለም ይያሉ ራሱ ዞር ብሎ እግዚአብሔር ፈጥሯቸው ዞር አለ ይላል ዞር ብሎ በግሬስፉል ስለነበረ እኔ ነኝ የፈጠርኳቸው ከመጀመሪያ ጀምሮ ውሸተኛ ነው እሱ ስለዚህ የሐሰት አባት ዲያብሎስ ነው የእውነት አባት ክርስቶስ ገብቷችሁ ክርስቶስ እውነት ይናገራል እሱ እውነት ነው ዲያብሎስ ግን ሐሰት ስለዚህ ይሄን ሐሰት ከማድረጉ የተነሳ ድንቅ ተአምራት እንኳን ጭምር ያደርጋል ሰዎችን ለማሳሳት ሲል ይላል እግዚአብሔር ቃል ማቴዎስ 24:4 ላይ ምን ይላል ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ይነሳሉ ወገኖች በዚህ ዘመንማ ሞልተዋል
ሐሰተኛ ነቢያት አሉ ሐሰተኛ አገልጋዮች አሉ ሐሰተኛ አስተማሪዎች አሉ ሞልቷል ዙሪያችን መለየተኛ ፈንታ ነው ማወቀኛ ፈንታ ነው ነገ አላዋጣችሁ እኔ ራሴ አላዋጣችሁ ወጥቷችኋል you have to መስማት ጥሩ ነው ወይ እስጢፋኖስ ያለው ነገር እውነት ነው ወይ ይሄንን ትምህርት እግዚአብሔር ቃል ነው ወይ ይሄ እሱ የሚያወራው ይሄንን ትምህርት ክርስቶስ አስተምሯል ይሄን ትምህርት ደቀ መዛሙርት አስተምሯል የቤተ ክርስቲያን ሊቃውንት አስተምሯል ወይ እዛ አንዳንድ ሰዎች በአንዳንድ ነገር ላይ ብዙ ጊዜ ማስረጃ መጠየቅ ባህሪ ያለኝ ይሄ ነገር እኮ እንደዚህ ሆነ ሲሉኝ ማስረጃው ምንድነው እላለሁ አንተ ደግሞ ለሁሉ ነገር ማስረጃ ኦፍ ኮርስ እንዴ ልቅለት እንዴ አንተ ቀልጣል አንተ የሆነ ነገር ይዘመተህ ያልተጣራ ነገር በተለይ በዚህ በኤአይ ዘመን ያልተጣራውን ይዘመተህ ከሌ ያለው ብለህ ትላለህ እንዴ እውነት መጠየቅ አለብኝ ማስረጃ አለ አንተ ደግሞ ሁሉ ጊዜ ማስረጃ ይሉኛል እና ምን አለ እዚህ ማቴዎስ 4 ላይ ምንድነው የሚለው ሰይጣን ሰዎችን ለማሳሳት ኃይለኛ ድንቅ ተአምር እንኳን ያደርጋል ለዚህ ነው በተአምራት ተደነቁ የሚባለው ሐሰተኛ ክርስቶሶች ሐሰተኛ ነቢያት ይነሳሉ ቢቻላቸው የተመረጡትን እንኳን እስኪያስቱ ድረስ ትልልቅ ምልክትና ድንቅን ያሳያሉ አያው ወንድሜ ስለዚህ it is not an easy time አያችሁ መድኃኒታችን ኢየሱስ ክርስቶስ ግን ቀደም እንዳልኳችሁ የእውነት ምንጩ ማን ነው ብያችኋል እግዚአብሔር ነው የእውነት ምንጩ ክርስቶስ ሶርሱ ከዛ የእግዚአብሔር ባህሪ እውነት አያችሁ ራሱ ለዚህ ኮን ክርስቶስ ምን አለ ስለዚህ ሲናገር ምንድነው ያለው እኔ መንገድም እውነትም ህይወት ነኝ እኔ ፈልኳት እውነት ምትለዋል እኔ እውነት ነኝ አለ አያችሁ እዚህ አንድ ነገር ላንሳና ትምርቴ ልጠቅልል ሰዓቴም ስላለቀ ባናገኛትስ እንደዚሁ እንደነዛ እንዳይሁን ቤተ መቅደስ እየሄዱ እንደሞቱት እኛ ዝም ብለን ቤተ መቅደስ እየተመላለስን መሄዳችን መልካም ሆኖ ሳለን እውነትን ሳናገኛት አንዱ እንዲ ስለን ይሄንን እውነት ነው ስለምስ አንዱ እንዲ ስለን ይያል ብኔ መጨረሻችን ምን ይሆናል ምን እንደሚል ታቃላችሁ እውነትን ባናገኛት አንደኛ ባናገኛት ሁለተኛ ካገኘን በኋላ ባንወዳት ባንኖርባት ምን እንሆናለን ወንድሞቼ በጨለማ ውስጥ መኖር ነው በጨለማ ውስጥ ደግሞ ያለ ይወረወራል ይላል አዎ በዚህ ዓለም በሚመጣው ዓለም አበሳል እና መጥፋት ያመጣል መጨረሻው ጥፋት ነው እኔ እውነትን የማይወድ ሁሉ መጨረሻው ጥፋት ነው ይላል እውነትን የማይወድ ጠላት ሰይጣን አያችሁ ስለዚህ እውነትን የማይወድ ሰው ግን መጨረሻው ጥፋት ነው ተሰሎንቄ ምዕራፍ 2 ቁጥር 10 አካባቢ ላይ አነብላችኋለሁ ግን እንደዚህ ይላል እውነትን ስለጠሉ እነሱ ይጠፋሉ ይላል እውነትን ወገኖቼ ፈልጋችሁ ገንዘብ ማድረግ ከሱ ይበልጥ ምን አለ እኔ ያወራው እውነትን ስናገኝ ነፃ ታወጣለች ነፃ ስንወጣ የዘላለም ህይወት እናገኝ የዘላለም ህይወት እንዳንከስር ምን ችለው ነው ኢዛት ኢዚ ነው አይዲና ሳይት ኢዚ ስለዚህ እውነትን ስለጠሉ እነሱ ይጠፋሉ ይላል የጠሉ እውነትን የማይፈልጉ ማለት ነው እውነትን አልወደዱምና እግዚአብሔር የስተት ኃይል ይሰድባቸዋል ኢቭን እግዚአብሔር ይታገሳቸዋል ግን እነዚህ ሰዎች እውነትን ከመስማት ይልቅ ሁሉ ጆሮአቸው ወደ ሐሰት ብቻ የሚሄድ ከሆነ አሳልፈው ይሰጣቸዋል አንዳንድ ሰዎችን መለከታለሁ ብዙ ጊዜ ከሚገባ በላ ውሸትን አዘወትረው በጣም ያወራሉ ምን ሆነው ነው እነዚህ ሰዎች ይሄ የዩቲዩብ ዘመን ስለሆነ ስሙኒ ለማግኘት ብለው ነው ይሄን ያህል የሚዋሹት ምንድነው መጨረሻ ላይ በውስጥ የሚሰማኝ እነዚህ እኮ በቃ ሬድ ላይኑ በጥሱት ለማይሆን መንፈስ ተላልፈው ተሰጥቷል ስለዚህ ሰዎች ቢዋሹ ችግር የለባቸው ገጥሟቸዋል ዝም ብለው የሚዋሹ ሰዎች በቃ እንደው ዓለም ላይ ሰው እኮ ያለ አይመስላቸው ዝም በሚዲያም ወጥተው በምንም ወጥተው በቃ መዋሸት ነው ምን ሆነው ነው በየሳስብ ሪሊ የስሙኒ ጉዳይ የማግኘት የዩቲዩብ ጉዳይ ነው ወይስ ሌላ ጉዳይ ነው ለካ እነሱ ቀደም እንዳልኳችሁ እውነትን አልወደዱምና እግዚአብሔር የስተት ኃይል ይሰድባቸዋል በዚህ ከእውነት ይልቅ ውሸትን ያምናሉ ይሄንን ቃል ሙሉ ለማንበብ ለምትፈልጉ ምን ይላል ሁለተኛ ተሰሎንቄ ከቁጥር 1 ጀምሮ ብታነቡ እስከ ቁጥር 15 ብታነቡ ተጠቀሙበታላችሁ እና አይደለም ውሸትን ይወደዱ እውነትን የጣሏት እውነትን የማይፈልጓትን ቁጥር 10 ላይ ምን ይላል ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ
የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችን በአመጽ መታለል ሁሉ እንደ ሰይጣን አሰራር ነው ክፉ መንፈስ ይመጣል መጨረሻ ላይ ክፉ መንፈስ መምጣቱ አይቀር አጥቷቸዋል በዛን ጊዜ እነዚህ ሰዎች ችግር ውስጥ ይገባሉ ቁጥር 11 እና 10 ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመጻ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስተት አሰራርን ይልክባቸዋል ይላል ስለዚህ ወገኖቼ ማሳት ይፈልኩት ምንድነው ቅዱስ ይሄን ተሰሎንቄ አንደኛ ተሰሎንቄ ምኑን ብታነቡት ምንድነው እዚህ ጋር መሰረታዊ ሐሳቡ የሚለው ቅዱስ ጳውሎስ አሁን በዚህ ምድር ላይ የሐሰት ወሬ የበዛበት ምክንያት ሐሰተኛው እየገባ ነው የሐሰተኛ መንፈስ በምድር ላይ አለ አሁን ያ እንደፈለገ እንዲሆን ያልሆነበት የሚከለክለው አለ አሁን የሚከለክለው አለ እግዚአብሔር መንፈስ ይከለክለው እንደፈለገ አይፈነጭ ነገር ግን ይሄ እግዚአብሔር መንፈስ ቀስ ይያለ ምድርን እየለቀቀ አንድ ቀን ይሄዳል በዛን ቀን አደጋ ይሆናል ይሄ እንግዲህ የመጨረሻው ሰዓት ማለት ነው ለዚህ እኮ ነው ለምሳሌ እዚህ ጋር ላንብብላችሁ እናንተ ብታነቡ ጥሩ ነው ለምሳሌ ቁጥር 6 ላይ በገዛ ራሱ ጊዜ የሚገለጽን የሚከለክል አሁን ይሄ የውሸት መንፈስ ይመጣል በኋላ እኔ እግዚአብሔር ነኝ ብሎ የሚመጣበት ቀን አለ አሁን ግን አይደለም እንዲህ ይላል እንደው ባነብላችሁ እቺ ነገር መልካም ነች ቅዱስ ጳውሎስ ማንንም በማናቸው መንገድ አያስታችሁ ክደቱ አስቀድሞ ሳይመጣና ያመጽ ሰው እርሱም የጥፋት ልጅ ሳይገለጥ የእግዚአብሔር መምጣት ቀን አይሆንም ተጠንቀቁ ይላል እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለ ሁሉ ሰዎች ከሚያመልኩት ሁሉ በላይ ራሱን ከፍ የሚያደርግ ተቃዋሚ እሱ የሚመጣበት ቀን አለ አሁን ግን የሚከለክለው አለ ይላል እንዳይሆን አሁን ግን መናፍስቱ ግን አሉ ለዚህ ቆን ውሸት ከሚገባው በላይ የሚራባው ከሚገባው በላይ የሚበዛው ከእውነት ይልቅ ውሸት የሚበዛው በዚህ ዘመን እንደዚህ ይላል በገዛ ራሱ ጊዜ ይገለጥ ዘንድ የሚከለክለው አሁን ታውቋል የአመጻ ሚስጥር አሁን ይሰራል ብቻ ከመንገድ እስኪወገድ ድረስ አሁን ግን የሚከለክለው አለ ይያለ ይላል ባጭሩ እዚህ ጋር ግን ምንድነው እውነትን ባንፈልጋት መጥፋት አለ ዲስትራክሽን አለ አጥቷቸዋል ስለዚህ እውነትን መፈለግ አስፈላጊ ነው ምን ተማርን ላቆም እዚህ ጋር ልጨርስ የተነሳንበት ርዕሳችን እውነት ነፃ ያወጣችኋል በሚል መድኃኒታችን ኢየሱስ ክርስቶስ ነው ያለው በመቅደስ ላሉት ለካህናቱ ለምእመናኑ ለአይሁድ እምነት ተከታይ ወደ ክርስትና ለመምጡት ጭምር በመቅደስ ተገኝቶ እውነት ነፃ ታወጣችኋለች እናንተ ባሮች ናችሁ አሁን ያላችሁበት የድቅድቅ ጨለማ ህይወት ነው በመቅደስ አላችሁ ግን እግዚአብሔርን አታውቁትም አገልጋዮች ነን ትላላችሁ ግን እግዚአብሔርን አይደለም እናንተ የምታገለግሉት ስለዚህ እውነትን ወቋት እውነትን ስታውቋት ዕውቀት ተሰጣችኋለች ዕውቀት ደግሞ የእግዚአብሔር ዕውቀት የሆነ ነገር ትክክል የሆነውና ትክክል ያልሆነው መለየት እንድትችሉ ያደርጋችኋል ያን ጊዜ በትክክል እግዚአብሔርን ታገለግላላችሁ ነፃ ትወጣላችሁ እውነት ነፃ ታወጣችኋለች ህይወትን ትሰጣችኋለች አሁን ግን ያላችሁበት ዳዝማተር አገልጋዮች ብትሆኑ ዳዝማተር የሃይማኖት ሰው ብትሆኑ እንዴኛ እኮ የአብርሃም እምነት አለን አሉት እሱ አይደለም አላችሁ የአብርሃም እምነት ቢኖራችሁ የአብርሃምን ስራ ትሰራላችሁ እናንተ የምትሰሩት የአባታችሁን ስራ ነው አባታችሁ ዲያብሎስ ነው እሱ ገና ከመጀመሪያ ውሸታም ነው ነብሰ ገዳይ ነው እናንተም ለዚህ ነው እኔን ልትገሉኝ ትፈልጋላችሁ ቅድምም ያችን ሴትዮ ዝሙት የመጣችሁ ብሎ ያላችሁ በዚህ ምክንያት ነው ዮሐንስ 8 ላይ እናንተ አቡ ስለዚህ ይሄንን ተማር ስለ እውነት ተማር እውነት ራሱ ምንድነው ብለናል እውነት ራሱ ምንድነው ብለን አነሳን ወንድሞች እውነት አንደኛው የሚረጋገጥ ትክክል የሆነ ውሸት ያልሆነ ብለን ተረጎምነው እሱ ብቻ አይደለም ራሱ ኢየሱስ ክርስቶስ እውነት ነው አለ የእግዚአብሔር ባህሪ እውነት ነው አለ የእግዚአብሔር ቃል ወንጌል እውነት ነው አለ እና እግዚአብሔር ሰውን ነፃ ያወጣል ወንጌል ሰውን ነፃ ያወጣል ለዚህ ነው በእኔ ብትኖሩ ቃሌ በሙላት በዛው ውስጥ በእናንተ ውስጥ ቢኖር እናንተ ደቀ መዛሙርቴ ናችሁ እናንተ የኔ ተከታዮች ናችሁ እናንተ ክርስቲያኖች ናችሁ አለበለዚያ ግን የኔ ተከታይ ሳትሆኑ የሌላ ተከታይ ናችሁ የጠላት ብሏል ስለዚህ እውነትን ስናውቅ እውነት ነፃ ታወጣናለች ከምን ነፃ ከኃጢአት ባርነት ታወጣችኋለች ከኃጢአት ባርነት ነፃ ያወጣ ሰው ደግሞ ህይወትን ያገኛታል ስለዚህ ይሄንን ነው ምን እናድርግ ወገኖቼ
የመጀመሪያው እግዚአብሔር ነውና እናንተን የሚለው እውነትን ፈልጓት ውደዷት ለምን ነፃ ታወጣለች ህይወት ትሰጣለች በተለይ በዚህ አሁን ታፍታይም በሆነ ሰዓት እውነትን መፈለግ እውነትን መውደድ በእውነት መኖር መልካም ነው እዛን ጊዜ ህይወትን እናገኛለን ማለት ነው ያስተማረን የመከረን አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን ሰላም እግዚአብሔር ይብዛላችሁ አባቶቻችን አምላክ እግዚአብሔር በቤታችሁ በህይወታችሁ በነገራችን ሁሉ እግዚአብሔር ይግባ ሰላም ሁሉ አሜን